በመቀጠልም ወደ ጉግል ፕሌይ ስቶር በመሄድ ሰርች ባሯን በመንካት ኮንሶ ብለን ሰርች እናረጋለን። ይሄው እንደምታዩት ኮንሶ አፕሊኬሽን መጣ። ያወረዳችሁት ኦፕን ይላል፣ ያላወረዳችሁት ደግሞ እኛም ኦፕን እንለዋለን። ስታርት አገር እንመርጣለን። ያቹስ ካንትሪ ከምትለው ላይ አገር ትመርጣላችሁ። እኛ ያለነው አገራችን ኢትዮጵያ ስለሆነ ኢትዮጵያ ነው የምንለው። ያውን ስልካችንን እናስገባለን። የስ እንለዋለን፣ ኮንቲኒው እንለዋለን። ይህ አፕሊኬሽን ሙሉዎችን ህዝብ ያስደነቀ አፕሊኬሽን ስለሆነ አሁን ቬሪፋይ ኮድ ይልክልናል። በሜሴጃችን ነው የሚልክልና እንጠብቀዋለን ትንሽ። በመቀጠልም በቴሌግራማችን ነው ይላከልና ኮዳችን ይሄን ይመስላል 99። እቺን ኮፒ በማድረግ በመውሰድ ሄደን ከዛን ሞላዋለን 99 እንደምታዩት ተከፍቶልናል። ሴቲንጋችንን እናበራለን። ወደ ሴቲንጋችን እንሄዳለን። ኮንሶ አፕሊኬሽኗን ኦን እናረጋታለን። ኦሎ ፐርሚሽኑን ኮንቲኒው እንለዋለን። እንደምታዩት ሪፈራል ኮድ ከዚህ ላይ ሁሉም ዩቲዩበሮች የተናገሩት የራሳቸውን ሪፈራል ኮድ ነው። እኔ ግን የምነግራችሁ ስኪፕ ማለት እንችላለን። የጓደኞቻችሁን የወገኖቻችሁን የዘመዶቻችሁን ሪፈራል ኮድ ማስገባት ትችላላችሁ። እኔ ግን ማስገባት ስላልፈለስኩ ስኪፕ ለዋለሁ፣ ኮንቲኒው ለዋለሁ፣ አሎ ለዋለሁ፣ አሎ ኔክስት። እንደምታዩት ያው በሚገርም ሁኔታ ከፍቶልናል ቪዲዮአችንን። ያው ይሄን ይመስላል ኮንሶ አፕሊኬሽን። እንዴት ገንዘብ ይሰራል የሚለው ደግሞ ከዚች እንደምታዩት እቺ ሰርች ባሯ ላይ ማሳያችሁን አርን የምትለውን ትነኳታላችሁ። ያው የኔ ፖይንቴም 0 ነው። አዲስ ስለከፈትኩ አዲስ ጀማሪ ስለሆንኩ ፖኬቴም 0 ነው። እሺ ከዚህ ላይ በቀን እየገባችሁ ክሌም የምታረጓቸው አለ። እዚህ ላይ ምን ታረጉታላችሁ መሰላችሁ? ኦሪጂናል ሼር ምትላለች እናችን ነው የምንነኳት ክሌም የምትለው ማለት ነው። እንካትሽ ክሌም ብለናል። ያው 30 ፖይንት አገኘነ። ነገ ደግሞ እናገኛለን። በቃ እንደዚህ ነው። አሁን ደግሞ ከጓደኞቻችሁ ጋር አሁን ይሄ ጓደኛ ልበልና ይሄ ቻናል ነው ችግር የለም። ጓደኞቻችሁ ጋር ስታወሩ ከዚህ ጋር እስኪ ላውራ አንድ ጊዜ ኃይል በለውና ሀይ ብየላኩለት ስንት ብር ይሰጠናል ብለን እኮ ነው። እሺ አሁን ዛሬ አርን ከምትለው ላይ እንገባና ይኸው እኔ ዛሬ ያለኝ 30 ፖይንት ነው። ሪፈራል ኮዴንም አሁን ማግኘት እችላለሁ። ይሄን ፖኬቷ ደግሞ 0.01 ነው ያለኝ። እሺ ሪፈራል ኮዳችንን ደግሞ ለማግኘት ሪዋርድ አለ፣ ሪፈራል ኮድ አለ ምናምን። በመቀጠል ጨርሰናል። እንደምታዩት ነው። ሲዝን 2 ይቀጥላል። ይሄን ቪዲዮ ለብዙ ሰዎች ሼር አድርጉላቸው። አዲስ ጀማሪ ነኝ። ሰብስክራይብ እንዳይጠፋ።